ነው ለምኑኝ ያልክ ሰውዬ ዛሬ አይታችሁታል? አብርሽን አራት ይሄድ እያለችው እየቀለድሽብኝ ነዋ ትቀልጅብኝ እያለ አልሄደም። እንደዚህ ከሚስት ጋር ይችን ውብ የመሰለች ሚስት ፈጣሪ ሰጥቶ ይህን የመሰለ ሸበላ ልጅ ወልዳ ሰጥታ ደስታችሁን እያጣጣማችሁ አትኖሩም? ከዛች ገኘኝ ወደዛ ወደዚህ ያችን ለዳኒ ልቀቅ። በቃ ካላስ ሚስትን ይዘህ ቁጭ በል እስኪ። አሁን ሩታ እየለመነችው ስለሆነ ደግሞ ሩታን እየተቻችኋል ነው አንዳንዶቻችሁ። ፍቅር ያሸንፋል ውዶች። ተው፣ የልጁ አባት እኮ ነው። ነገ እኮ ልጇ ሲያድግ አባቴ ይላል። ስለዚህ አብረው መኖሩ ደስ ይላል ቢታረቁና ማለት ነው። ሰላም እንዴት ናችሁ? ደህና ናችሁ ወይ? አይን አለም ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰቡ ነው። አብራችሁ ይላላችሁ። አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን። እንዴት ነው? ሁሉ መልካም ነው ወይ? እኔ ጋር ሁሉ መልካም ነው፣ እግዚአብሔር ይመስገን። ሰላማችሁ ይብዛልኝ እና ማለት ነው ዛሬ ሩታ አምሮባታል አልኳችሁ። አይገልጸውም፣ አምሮባታል እና አብርሽ መጣ ምናምን። እንዴ አብርሽ ግን ስትወደድ የሆነ እንዴ ግርም ይለኛል። የሰው ልጅ ሲወደድ ይኮራል እንዴ? አትሄድ የምናውራ ቁጭ በል እያለችው ሁሉ ወደዛ ወደዚህ ይላል። ልብ ላይ ያለችው ሄርሜላ ነው መሰለኝ። አባቱን መሳይ አባቱን መሳይ ካይኑ ካፍንጫው ምናምኑ ልክ ቁርጥ አባቱን እኮ ነው እናንተ የሚመስለው። ልክ አብርሽን ልክ ከሩታ ምንም የለም። እውነቴን ነው የምላችሁ። እንግዲህ ሩታ ሴት ስትወልድ እንግዲህ እሷን የመሰለች ትወልዳለች። ያሁኑ የአብርሽን ነው የሚመስለው። አፍንጫ ነሽ፣ አይን ነሽ፣ ምንድነሽ ሁሉም ማለት ነው። እንዴት ልጃችሁን በፍቅር አንድ ላይ ማሳደግ ስትችሉ አሁን እነንተናን አትተዋቸውም እንዴ? ኪዱና ማን ነበሩ የሚባሉት? ኧረ ጥንዶች ጠፉብኝ። 3 ልጆች አሏቸው። እስማአም ደስ የሚሉ ጥንዶች። ሌላ ደግሞ ማን ነበሩ? እሙና እሙ 2 ጥንዶች አሉ። ደግሞ አንድ ልጅ የወለዱ ማለት ነው። እነሱ በስማአም እንዴት ደስ እንደሚሉ ልክ እንደነሱ እየሆናችሁ ልጃችሁን ፎ አድርጋችኋል ታሳድጉ። እንዲሁም እንደዚህ እየሆናችሁ ብትመጡ ኦዲየንስ በጣም ነው የሚወዳችሁ፣ ከሚወዳችሁ በላይ ይወዳችኋል። እውነቱን ነው የምነግራችሁና ብታስቡበት ጥሩ ነው ብዬ አስባለሁ። ሩታ ቢበቃችሁ ድራማችሁን ብትተውት አምሮብሻል። ታይን ያውጣሽ ብያለሁ። የኔ እናት ታይን ያውጣሽ፣ የምር ታይን ያውጣሽ። ሸንቃጣ ሽንቅጥ እኮ ነው ያለችው። እናንተ ተወለደች እኮ ገና ናት። 4 ወር 5 ወር አልሆናትም ገና። ሽንቅጥ እኮ ነው ያለችው። የበሬ ነው። እና አብርሽ ደግሞ ለምኑኝ አትበል፣ የምታዋጣህ እሷ ናት። ይችኛዋ ልጅ አላት እኮ ሄርሜላ። ዳኒም ራሱ ያው ሄርሜላን አፈቀርኩ ወይም ወደድኩ ቢል አብረው እንዲሰሩ ፈልጎ ነው እንጂ አንደኛ ነገር እያያችሁ ነው። ጽጌ ራሱ ከሌላ ጋር ጀርባ ሆነ እየሰራች ነው። ይሄ ብር ማገኛ ስለሆነ ሚዲያ ለዛ ነው እንጂ ነገር ምንም ያለ አይመስለኝም። እና ከልጅሽ እናት ጋራ ፍቅራችሁን እያጣጣማችሁ ስራችሁን ብትሰሩ ጥሩ ነው። ይሄንን የመሰለ ቡችዬ ይዛችሁ ቁንጅዬ፣ አንተን የሚመስል ቡችዬ አብርሽ አይኔን ባይኔ አየሁ። አዎ አይኔን ባይኔ አየህ። እሱማ ግድ ነው አይተሃል። ለማንኛውም ውዶችዬ ብዙ ቪዲዮ አላስረዝምም። አንደኛ ነገር አሁን ላይ ቪዲዮ ያው ቢረዝምም ያው የሚያይ አይኖርም። ሁሉም እህቶቻችን አሁን ላይ ስራ ስለሆኑ እንኳን ቪዲዮ የሚያዩበት የምተነፈሱበት ራሱ ጊዜ አይኖራቸውምና
እነሱም ራሱ ዛሬ ቪዲዮ ለቀዋል። እና ብረሽ ወደ ራስ ተመለስ ለው ፈልጌ ነው። እንዴ ሩታ ያለች ሚስት አታገኝም። እግር ሲቀጥን ቢውል እግር ሲሄድ ውሎ ቢያድር እንዲሱ አይነት እርግት ያለች ሴት አታገኝም። እውነቱን ነው የምነግርህ። በተለይ አሁን ላይ እውነቴን ነው የምነግርህ። ላይ ይችን የተሰጠችውን እንቁ ሴት ተንከባከበህ ያዛት አብርሽ። ይህንን ነው የምልህ። እንታረቅ ብለህ አብረን እንሁን ብለህ ለምኑኝ አይከብድም? ይከብዳል። ጎንበሱ ተሳክቶልኛል፣ ቀናው ይቀረኛል ብላለች ሩታ። አይዞሽ እሺ፣ ችግር የለም። የልጅሽ አባት አይደለ? ምንም አይደለም። እሺ ይሳካልሻል። አይዞሽ። አንቺ የስራ ሰው ነሽ እናቴ። ይመችሽ፣ ያራዳልሽ፣ ይመችሽ የኔ ቆንጆ። እና ይሄን ለማለት ነው የመጣሁት። ተወዳችኋለሁ ዱስዬ። መልካምሽ ነው። አብራችሁ ነበርኩ። አይን አለም ነኝ። ላይክ ሼር ኮሜንት አስተያየት ስጡ። ባይ ባይ። ወዳችኋለሁ የኔ ውድ ቤተሰቦቼ።